በየቀኑ በአእምሯችን ውስጥ በብዙ ሺዎች የሚቆጠሩ አዳዲስ ሀሳቦች ይመላለሳሉ። ይህን ነገር ብንሰራስ? ይህን አዲስ ቢዝነስ ብንጀምርስ? ይህን ቻናል ብንከፍትስ ብለን እናስባለን። ነገር ግን እውነታው ምንድን ነው? ከሚፈጠሩት 100 አዳዲስ ሀሳቦች መካከል ወደ ተግባር ተለውጠው ስኬታማ የሚሆኑት እጅግ በጣም ጥቂቶች ብቻ ናቸው። ብዙዎቻችን ሀብታችንን፣ ጊዜያችንን እና ጉልበታችንን የምናጠፋው ሀሳቡ ስለጠፋብን ሳይሆን ይልቁንም ምርጡ የሚለውን ሀሳብ በተግባር ዓለም ከመጀመራችን በፊት በጥቅሉ መፈተሽ ስለምንረሳ ነው። ሰላም ጤና ይስጥልኝ። እንኳን ወደዚህ ቻናል በደህና መጣችሁ። ዛሬ በዝርዝር የምነጋገረው ማንኛውንም አዳዲስ ሀሳብ ከምናብ ወደ እውነታ ከመቀየራችን በፊት ሀሳባችንን በእርግጥም ስኬታማ መሆን የሚችል መሆኑን የምናረጋግጥባቸው 3 ወሳኝ የሳይንሳዊ ማጣሪያ መሳሪያዎችን ይሆናል። በዚህ ቪዲዮ ውስጥ አንደኛ ማክሮ ስክሪኒንግን በመጠቀም የውጩን ዓለም አደጋዎችና እድሎች እንዴት እንደምንመዝ፣ ሁለተኛ በማይክሮ ስክሪኒንግ በማድረግ የራሳችንን የውስጥ አቅምና አዋጭነት እንዴት እንደምናጣራና፣ ሶስተኛ የተመረጠውን ሀሳብ በስዎት አናላይሲስ ወደሚተገበር ስትራቴጂ እንዴት እንደምንቀይር በጥቅልና በተግባራዊ ምሳሌዎች እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆያችሁ። ለየትኛው የንግድ፣ የቴክኖሎጂ፣ የሐሳብ ፈጠራ ወይም የኮንቴንት ይዘት ዝግጅት የምትጠቀሙበትን ነፃ የትንተና ፎርማት ወይም ቴምፕሌት እሰጣችኋለሁ። አሁን በቀጥታ ወደ መጀመሪያው ደረጃ እንለፍ። ማክሮ ስክሪኒንግ፣ ሰፊው ማጣሪያ። የመጀመሪያው ደረጃ ማክሮ ስክሪኒንግ ይባላል። ይህ ደረጃ የሐሳባችን ትልቁ ማጣሪያ ነው። አንድ ሐሳብ በአእምሮ ውስጥ ፍጹም ሊመስል ይችላል። ነገር ግን ያ ሐሳብ ከምትኖሩበት ሀገር ሕግ፣ ባህል፣ ኢኮኖሚና የቴክኖሎጂ ደረጃ ጋር ይሄዳል የሚለው መጠየቅ አስፈላጊ ነው። ማክሮ ስክሪኒንግ የምንለው ሐሳባችንን ከኛ ቁጥጥር ውጭ ባሉ የውጭ ሁኔታዎች ኤክስተርናል ኢንቫይሮንመንትስ መመዘን ነው። በዚህ ደረጃ አብዛኛውን ጊዜ የምንጠቀመው ፔስትል የሚባል የትንተና መንገድን ነው። እስኪ እያንዳንዱን ነጥብ እንመልከተው። አንድ ፖለቲካዊ ሁኔታ ፖለቲካል የመንግስት ፖሊሲዎች ለዚህ ሐሳብ ምቹ ናቸውን? ለምሳሌ አዲስ የንግድ ዘርፍ ለመጀመር ስታስብ የመንግስት ፖሊሲ አቅጣጫ ይደግፈዋል ወይስ ይከለክለዋል የሚለውን ማወቅ በጣም አዋጭና ጠቃሚ ነጥብ ነው። ሁለተኛ የኢኮኖሚ ሁኔታ ኢኮኖሚክ የሰዎች የመግዛት አቅም፣ የዋጋ ንረት ወይም ኢንፍሌሽን እና የሀገሪቷ የኢኮኖሚ እድገት ለዚህ ሐሳብ ምን ይመስላሉ? ደንበኞቹስ ላቀረብነው አገልግሎት የሚከፍሉት ገንዘብ አላቸው የሚሉ ወሳኝ ነጥቦችን ማየት በጣም እጅግ ጠቃሚ ነው። በሶስተኛ ደረጃ የምናየው የማህበራዊና ባህላዊ ሁኔታ ወይም ሶሻል ፋክተርስ የማህበረሰቡ ባህል፣ እምነትና ልማድ ሐሳብህን ይቀበለዋል ወይ? በማህበረሰቡ ዘንድ ተቀባይነት የሌለው ሐሳብ ምን ያህል ድቅቅ ጥርት ያለ ቢሆን ውድቅ ሊሆን ይችላል። አራተኛ የቴክኖሎጂካል ደረጃ ወይም ቴክኖሎጂካል ፋክተርስ ሐሳብህን ለመተግበር የሚያስፈልገው የቴክኖሎጂ መሰረተ ልማት ሐሳብህን በምትተገብርበት ሀገር ውስጥ ወይም በምትሰራበት አካባቢ አለ የሚለውን በደንብ ማረጋገጥ ይጠበቃል። ለምሳሌ የኢንተርኔት ፍጥነት፣ የዲጂታል ክፍያ ስርዓት እና ሌሎች መሰል ቴክኖሎጂዎች ለምትሰራው ሐሳብ መኖራቸውን ማረጋገጥ ይኖርብሃል። አምስተኛ አካባቢና ህጋዊ ሁኔታዎች ስራህን በአካባቢ ጥበቃ ላይ የሚያመጣው ተጽዕኖ ምንድን ነው? በህግስ ደረጃ የተከለከለ ነው ወይስ አይደለም የሚለውን በትክክል ማጣራት ይኖርብሃል። የማክሮ ስክሪኒንግ ዋና ጥቅም ጊዜንና ሀብትን ማዳን ነው። ገና ሳትጀምር ከህግ፣ ከባህል ወይም ከኢኮኖሚ ጋር የሚጋጩ ሐሳቦችን ከወዲሁ
ውድቅ ልታደርግ ይረዳል። ስለዚህ ሁላችንም ከማክሮ ስክሪኒንግ መጀመር አለብን። የመጀመሪያው የሐሳብ ማጣሪያ ወይም አይዲያ ፊልትሬሽን ማክሮ ስክሪኒንግ መሆን መቻል አለበት። ማይክሮ ስክሪኒንግ ዝርዝሩ ማጣሪያ። አንደኛውን ደረጃ አልፈናል። ሐሳባችንን ከውጭ ዓለም ሕግና ሁኔታዎች ጋር አልተጋጨብንም። አሁን ወደ ሁለተኛው ደረጃ እንሸጋገራለን። ማይክሮ ስክሪኒንግ ይባላል። ማክሮ ስክሪኒንግ ትኩረቱ ውጭ ላይ ከሆነ ማይክሮ ስክሪኒንግ ትኩረቱ እኛው ላይ ነው፣ ራሳችን ላይ። ማለትም ሐሳቡ ጥሩ ሊሆን ይችላል፣ ነገር ግን እኛ ይህንን ሐሳብ የመተግበር አቅሙ አለን የሚለውን እንፈትሻለን። በማይክሮ ስክሪኒንግ ወቅት 4 ዋና ዋና ነገሮችን እንመዝናለን። አንደኛ፣ የፋይናንስ አቅም። ይህንን ሐሳብ ለማስጀመር እና ለማንቀሳቀስ የሚያስፈልገው በጀት አለን? ካፒታሉ ከየት ይገኛል? ሐሳቡ በአጭር ወይም በረጅም ጊዜ ውስጥ ትርፋማ መሆን ያስችለናልን? የሚለውን ማየት ተገቢ ነው። ሁለተኛ፣ የቴክኒክና የእውቀት አቅም። ይህን ስራ ወይም ሐሳብ ተግባራዊ ለማድረግ የሚያስፈልግ እውቀት፣ ክህሎት እና ልምድ በእጃችን አለ? ከሌለስ የሚሰሩ ባለሙያዎችን የማግኘትና የማስተዳደር አቅም አለን? የሚለው ትኩረት ሊሰጠው ይገባል። በሶስተኛ ደረጃ የገበያ ተወዳዳሪነት። በዚህ ዘርፍ ውስጥ አሁን ያሉ ተወዳዳሪዎች እጅግ ጠንካራ ናቸው ወይስ አይደሉም የሚለውን መለየት ያስፈልጋል። የኛ ሐሳብ ከነሱ የሚለይበት ዩኒክ የሆነበት ምክንያት ምንድን ነው? ዩኒክ የሚያደርገውስ የትኛው ነው የሚለው መለየት መቻል አለበት። አራተኛ የአሰራር አቅም። ዕለታዊ እንቅስቃሴውን የመምራት፣ ጥሬ ዕቃዎችን የማቅረብ ወይም አገልግሎቱ በትክክል እየተዳረሰ እንደሆነ የሚፈትሽ አቅም አለን ወይስ የለንም? ምን ይመስላል አቅማችን የሚለው በትክክል መለየትና መታወቅ መቻል አለበት። አያችሁ አይደል? በማክሮ ስክሪኒንግ የማይሰሩትን ሐሳቦች አስወገድን። በማይክሮ ስክሪኒንግ ደግሞ ከአቅማችን በላይ የሆኑትን አስቀርጠን በእርግጥ ልንተገብረው የምንችለውን አሸናፊ ሐሳብ መረጥን ማለት ነው። ሶት አናላይሲስ፣ ሐሳብን ወደ ስትራቴጂ መቀየር። አሁን የመጨረሻውና በጣም ወሳኙ ደረጃ ላይ ደርሰናል። ማክሮና ማይክሮ ስክሪኒንግን አልፎ የመጣውን ምርጥ ሐሳብ ይዘን ወደ ሶት አናላይሲስ እንገባለን። ሶት አናላይሲስ ማለት ሐሳባችንን ለአደጋ የማያጋልጥና የስኬት ዕድሉን ከፍ የሚያደርግ ስትራቴጂካዊ መነጽር ነው። 4 ክፍሎች አሉት። አብረን እንመልከት። ኤስ ስትሬንግስ ወይም ጥንካሬዎች። የኛ ወይም የሐሳባችንን የውስጥ ጥንካሬ ምንድን ነው? ፈጣን አገልግሎት መስጠታችን ነው? ልዩ ዕውቀታችን ነው? ወይስ አነስተኛ ወጪ መጠቀማችን ነው? የትኛው ነው ጥንካሬያችን የሚለውን በዚህ በኩል መለየት አለብን። ደብሊው ዊክነስ፣ ድክመቶች። የውስጥ ክፍተታችን ምንድን ነው? የበጀት እጥረት አለብን? የታወቀ ብራንድ አለመሆናችን ነው? ወይስ የሰው ኃይል ማነስ? እንደ ድክመት የምንወስደው የትኛው ነገራችን ነው የሚለውን ማየትም ሌላኛው ስኬታማ የሚያደርገን ጉዞ ነው። ኦ ኦፖርቹኒቲስ፣ መልካም አጋጣሚዎች። ከውጭ አካባቢ የሚመጡልን እድሎች ምንድን ናቸው? ገበያው እያደገ መሆኑ፣ አዲስ የቴክኖሎጂ ተስፋፋት መኖሩ፣ ወይስ የደንበኛ ፍላጎት መጨመር? የትኞቹ ናቸው ለኛ ሐሳብ ፈጠራ ወይም ንግድ ስራ ወይም ቴክኖሎጂ
ምቹ አጋጣሚዎች በትክክል መለየት መቻል አለብን። ቲ ትሬትስ ስጋቶች፣ ስራችንን ሊያስተጓጉሉብን የሚችሉ የውጭ አደጋዎች ምንድን ናቸው? ጠንካራ ተወዳዳሪዎች መምጣታቸው፣ የህግ ለውጦች፣ የፖሊሲ ማዕቀፍ መለዋወጦች ወይስ የኢኮኖሚ መዛባት? ስጋቶቻችን በትክክል መለየት አለባቸው። ነገር ግን ብዙ ሰዎች የሚሰሩት ስህተት አለ። ሶት አናላይሲስን ሰንጠረዥ ላይ በመጻፍ ብቻ አይጠናቀቅም። ዋናው ሚስጥር ያለው ታውስ ማትሪክስ በሚባለው አሰራር ላይ ነው። ማለትም ጥንካሬህን ተጠቅመህ እድሎችን መጠቀም፣ ኤስኦ ስትራቴጂ እንለዋለን። ድክመትህን አርመህ እድሎችን መጠቀም፣ ደብሊው ኦ ስትራቴጂ እንለዋለን። ጥንካሬህን ተጠቅመህ ስጋቶችን መከላከል፣ ኤስቲ ስትራቴጂ እንለዋለን። ድክመትህን በመቀነስ ስጋቶችን ማስወገድ፣ ደብሊውቲ ስትራቴጂ እንለዋለን። በዚህ መንገድ ስትሄድ ሐሳብህ ዝም ብሎ በምኞት ብቻ የተሞላ ሳይሆን የታሰበበት፣ የታጠቁት ሙሉ ስትራቴጂ የሚሆንበት እጅግ አዋጭ የቢዝነስ ፈጠራ ወይም የቴክኖሎጂ ስራ ወይም የንግድ ስራ ይሆናል ማለት ነው። አሁን ደግሞ የተግባር ምሳሌ እንመልከት። ነገሩ ይበልጥ እንዲገባችሁ እስኪ በአንድ ቀላል የተግባር ምሳሌ እንመልከተው። አንድ ሰው የኦንላይን የቴክኖሎጂ ትምህርት የሚሰጥ መድረክ ኦንላይን አካዳሚ የመክፈት ሐሳብ አለው እንበል። ስለዚህ ይሄን ሐሳቡን በማክሮ በማይክሮ እና በስዎት አናላይሲስ እንዴት እንደሚያዳብረው በትክክል እንመልከት። አብራችሁን ቆዩ። አንደኛ፣ በማይክሮ ስክሪኒንግ ምን ያደርጋል? ፖለቲካዊ ወይም ህግ ነገሮችን መዳሰስ። መንግስት የዲጂታል ትምህርትን ያበረታታል ወይ? መልካም አጋጣሚዎች አሉ ወይ? አዎ ወይስ የሉም የሚለውን ከመለስን በኋላ ወደሚቀጥለው እንሄዳለን። ቴክኖሎጂ፣ በሀገሪቱ የኢንተርኔትና የዲጂታል ክፍያ ሁኔታ ይመቻቻል ወይ? ቴክኖሎጂውስ አለ ወይ? አዎ የተሻሻለ ነው ካልን ለቢዝነሳችን ትልቅ መደላደል አገኘ። ሁለተኛ፣ በማይክሮ ስክሪኒንግ በሚደረግበት ወቅት አንደኛ አቅም መፈተሽ ያስፈልጋል። በቂ የቪዲዮ መቅረጫ መሳሪያዎችና ኮርሶች የሚያዘጋጁ አሰልጣኞች አሉ ወይ? አሉ ወይስ የሉም የሚለውን አቅማችንን መፈተሽ አለብን። ሁለት፣ ወጪ፣ የድረገጽ እና የመተግበሪያዎችን ለመግዛት ለመስራት የሚያስፈልገው በጀት አለኝ ወይ? በቂስ ሀብት አለኝ ወይ? ወጪውንስ መሸፈን እችላለሁ ወይ? ይህንን በትክክል ማረጋገጥም ሌላኛው የስኬት ጉዟችን አንደኛው ሂደት። ሶስተኛ፣ ስዎት አናላይሲስ ሲሰራ ስትሬንግስ፣ ጥንካሬው በኢፌክቲቭ መንገድ የማስተማርና ከፍተኛ ልምድና እውቀት አለኝ የሚለውን መፈተሽ። ዊክነስ ወይም ድክመት፣ ገና አዲስ ስለሆንኩ ብዙ ሰው አያውቀኝም። ኦፖርቹኒቲ ወይም እድል በሚለው ዘርፍ በርካታ ወጣቶች የቴክኖሎጂ እውቀት የማግኘት ፍላጎታቸው ከፍተኛ ስለሆነ ለነሱ የሚሆን ስራ ብሰራ ውጤታማ እሆናለሁ የሚለውንም ማሰብ ይጠበቅብናል። ይሄንኛው አንደ ኦፖርቹኒቲ እንወስደዋለን። ትሬት ወይም ስጋት ስንሰራ ወይም ሊሆንብን የሚችለው ነፃ የዩቲዩብ ቪዲዮዎች በብዛት በመኖራቸው እኔ የምሰራውን ኮንቴንት ከፍሎ የሚያይ የለም፣ ወደ ነፃው ዓለም ሊሄድ ይችላል የሚለውን ደግሞ እንደ ስጋት መውሰድ እንችላለን። ስትራቴጂው ምን ሊሆን ይችላል? የማስተማር ልምዱን ስትሪንግስ ተጠቅሞ ነፃና ጥራት ያላቸው አጫጭር ትምህርቶችን በዩቲዩብ በመልቀቅ የመታወቅ ክፍተቱን ዊክነስን ይቀርፋል። ከዛም ጥልቅ ትምህርቶችን በክፍያ በማቅረብ ስኬታማ ቢዝነስ ይፈጥራል። ስትራቴጂው የማስተማር ልምድን ወይም ስትሬንግዝን ተጠቅሞ ነፃና ጥራት ያላቸው አጫጭር ትምህርቶችን በዩቲዩብ በመልቀቅ የመታወቅ
ክፍተቱን ዊክነስ ይቀርፋል። ከዛም ጥልቅ ትምህርቶችን በክፍያ በማቅረብ ስኬታማ ቢዝነስን ይፈጥራል። ወደ ማጠቃለያው ምዕራፍ ተቃርበናል። ለዛሬ ያዘጋጀውላችሁ መረጃ ይህንን ይመስላል። በአጠቃላይ አዲስ ሐሳብ ሲመጣላችሁ በስሜት ብቻ ከመሮጣችሁ በፊት በማክሮ ስክሪኒንግ ከውጭ ዓለም ጋር አስተካክሉት። 2 በማይክሮ ስክሪኒንግ ከራሳችሁ አቅም ጋር መዝኑት። 3 በስዎት አናላይስ ደግሞ ሙሉ የትግበራ ስትራቴጂ ቅረጹለት። ይህንን ሂደት ተከትላችሁ የውድቀት ስጋታችሁን እጅግ በጣም በመቀነስ የስኬት ዕድላችሁን በእጥፍ ማሳደግ ትችላላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለሌሎች ስራ ፈጣሪና ተመራማሪ ጓደኞቻችሁ እንዲደርስ ሼር አድርጉት። እንዲሁም ለወደፊት እንደዚህ አይነት ጠቃሚ ቪዲዮ ይዘቶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቪዲዮ መግቢያ ላይ ቃል በገባሁት መሰረት የራሳችሁን ሐሳብ የምትፈትሹበት ነፃ የስዎት ኤንድ ስክሪኒንግ ቴምፕሌት ከታች በዲስክሪፕሽን ስር ባለው ሊንክ ማውረድ ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም የሐሳብ ፍለጋና የስኬት ጊዜ ይሁንላችሁ። ቻው ቻው፣ ባይ ባይ። ሳምንት እንገናኝ።